ሀብታም ውላችን ተጀመረ ማለት ነው። ስንጀምር ቅንጥስ ብርቅስ ብለን የጀመርነው። ሰላም እንዴት ናችሁ? የሀዊ ሀበሻ ዩቲዩብ ቤተሰቦቼ ሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት ሀብታችሁም ጤንነታችሁም ሁሉ ነገራችሁ ብዝዝት ይበላችሁ። አንድ ልጅ ያላችሁ 100 ልጅ ይኑራችሁ ብለን ጀምረናል ማለት ነው። ከዛ ምንድነው መጀመሪያ ቀናችን የምንጀምረው በስፖርት ነው። ስፖርት ማይላ ማይ ስዊቲ ነው። ለአንጎል የሚሆን ለጭንቅላት ለጸጉር አንዱም አልቀረ የጥፍር እንኳን ሁላ ነው የሰራ ነውና ግዴታ ጧት ስንነሳ ውላችን አሪፍና አፖስቶ እንዲሆን ስፖርት መስራት አለብን። ይሄ ለምንድነው ብትሉት ለምን እንደምሰራ ራሱ አላቀም፣ ግን ብዙ አይነት በየአይነት የሆነ ስፖርት ሰራ። ቪታሚን ኤ ቪ ሲ ዲ ኢ ኤፍ ጂ ጂ ኬ የሚል ራሱ እንትኖችን ሰርቻለሁ። ቁጭ ብያ ሆነም ቅንጥስ ይሄ ለመቀመጫ ነው። በነገራችን እንዳስቁብኝ እውነት ነው ልጥፍ ብላ ቀረችና አንዳንድ ኩፍ ማለት አለባት እንደው ለሰውነትም ትንሽ እንት ስትል ያምራል ብለን ነው ተፈጥሮ እናመሰግናለን ጋር ስለሰጠን። እዛ ላይ ደግሞ ትንሽ ቅንጥስ ብርቅስ ብንል ይሄ ቦርጫችን ብናጠፋ ትንሽ መቀመጫችን ወጣ በትለኛ የተሻለ ነው። ሞል ልብስ ስንለብስ ያምርብናል ለማለት ፈልገን ነው እንጂ እኛ ፈጣሪ የሰጠነውን ነገር ለማጣጣል ምናምን አይደለም። ግን ባይሆንም እኛ ትንሽ ላጥላጥ ብለን ለውጦችን እናምጣ በሚል ጀመር ትግል ነው። አሁን ይሄ እናሸነፋለን አይነት ስፖርት ነው እየሰራሁት ያለሁት። እውነቴን ነው የምላ። ይሄ ደግሞ ድህነትን እናጠፋለን የሚል ስፖርት ነው። ይሄ ደግሞ ምንድነው ለመቀመጫ ነው። እኔ እውነቱን ልንገር ለመቀመጫ ማልሰራ ነገር የለም። ከዛ ስራችን ገባን። ስራ ስንገባ ማለት ነው ቦስ በሳቅ ነው ያስጀመረኝ። በሳቅ ያስቀኛል ዝም ብሎ። ከዛ ይሄን ቀለም ቦስ እኔ ቀብቼ ነበርና ድጋሜ እየቀባን እንዴ ቦስ ምን ማለት ፈልገ ነው አልኩት። ሄርኩትና በቃ ጠየቅኩት። እንዴ ቦስ ምን ሆነ ነው ሲጀመር እኔ ቀባ አርጌል እንዴ በአሪፍ ነገር አይደል እንዴ ቦስ እየቀባሁት ምን ማለት ፈልገ ነው ምናምን አልኩት። አይ ለሱ ሳይሆን ዝም ብዬ እኮ እንደኔ ራሴ ያልሰራሁት ነገር እኮ ብዙ ስለማይዋጥልኝ ነው እንጂ አንቺ የነካሽ እኮ በረከቱ ራሱ አለ። እኔም ደስ አለኝ። እውነቴን ነው የምላችሁ አልሳኩትም። ለምን ከሳኩት ደሞዜን ያገላምጥብኛል አልኩትና ደሞዜን ከሚያገላብጥም እሺ ቦስ አምጣተው ግድ የለህም እኔ ላግዝ ምናምን አልኩት። ከዛ ቦስ እሺ ይሁን ግን እንዳታጣፊ እንደምናምን አለ። አይ ቦስ ምንም አይደለም እኔ እንዳንተ አይደለሁም አልኩትና ከዛ ምን ቢያረገኝ ጥሩ ነው ቦስ ግን ክፉ ነው። ቀለም ጨርሶ ነው የሰጠኝ። እኔ እስካሁን አላየሁትም ማለት ነው። ከዛ በኋላ ነው ያየሁት በነገራችን እና ከዛ አሁን ቀለም እየቀባው ነው እየመሰለኝ ያለ ትንሽ ብን ነው የምለውና ከዛ እስቲ ቆይ ለምን ራሴ ላይ ቼክ አላረግም ብዬ እንደዚህ ነካ ካረኩት በኋላ እጄ ላይ ቼክ ሰር ቀለም የለ። ኧረ ወይኔ ቦስ በቃ ደሞዜን አገላመጠብኝ አልኩትና ደሞዜን ከሚያገላምጥ ብዬ እዚህ ጋር ቀለሙን ሞላሁትና ፋፋሽ ያረኩት ነው። ከዛ አገላምጦኛል። ፈረባከነ ሲሰማ ነው አልኩት። ለምን ይሄ ወንበር ዛሬ ጨርሰን ደሞዛችን ለሁላችንም ይሰጠናልና ደስታ ላይ ነኝ። አስቀምጪ ቀለምን ጨርሻል። ኧረ ቦስ እኔ ችግር የለም አንተ ያዘስከኝ ዛሬ እንደፈለክ አድርገ እንደ የደሞዝ ቀን ስለሆነ ጸባይና ሳምሬ ዝም ብለስ አልኩትና ወደ ውስጥም ወደ ውጭም እየተሰማኝ ከዛ ይሄን እንደዚህ ቀቢ መሃሉን ነጭ ነው ምን ቀባ ዳርዳሩን ቡኒ ነው ምን ቀባ ፋፋሽ አድርገን ለሰዎቹ መስጠት አለብናል። እሺ ቦስን የተዛዝኖ ካርባሉ ግን እዚህ ጋር ምን አረኩት ቦስን እየጠየኩት ቦስን ሀብታም መሆን ፈልጋለሁ ወደፊትና እንዴት ነው ሀብቱን ያመጣ ምናምን እየጠየቅ ወደፊት እኮ ከነ ወርቁ አይተና አለሙዲን ጋር ምናምን ውድድር ላይ ነኝና እስም ዝም ብለሽ ስራ ያላለኝ መሽ መስራት ማሰራለሁ ቦስዬ አልኩትና በቃ ምንም ማድረግ አልችልም ስሪ ከሰራሽ ይመጣል አለኝ። እኔ እሺ ይሁን ቦስኔ እኮ ወደፊት አልጀዚራ አልቢሲሲ ነው ምናምን የሚባለው ሚዲያዎች የኔን ነገር እንዲዘግቡ ነው አልኩትና እዚህ ጋር መጥቼ ምን አለኝ ቦስ ወይኔ አንቺ ግን ከስራ በላይ ወሬ ትቻለሽ አለ። ታዲያ ወሬ እንጀራ አይደለም እንዴ ቦስ ምን ሆነ ነው? እኔ እንኳን ባላወራ እኮ እዚህ አታስጠጋኝም ነበር ከስራዬ በላይ ይሄ ምላሴ ነው አልኩትና ከዛ አንድ ጥያቄ መጣል። ግን ቦስ አልኩት ለምንድን ነው ወንበሩን መሃሉን ነጭ አረከው? ለሀበሻና እኮ ለደሃ መቀመጫ አይሆንም ምናምን ስለ ቦስ ምን ብላይ ጥሩ ነው ዳይፐር ይጠቀሙ አላለኝ። ወይኔ እዚህ ቦታ ሳኩታ ገለፈጥኩታ። ከዛ ግን ትንሽ ሳስቡ ለካ ደሞዜ እንዳገላምጥብኝ ደሞ ስቀሻል ብሎኝ ብዬ መልስ አረኩት። ይሄ ልጅም ሊስቅ ፈልጎ ማታ ላይ ደሞዙ ስለሚቆረጥበት እሱም እንደኔ መላስ አረገው። ለምን ግዴታ ነው። ያዛ ይሄን ነካናካር ቅድም ቀባ አላረግም ቢሞት እኮ ቦስ እኮ ወይኔ ቦስ ግን ችግር አለበት እኮ። አሁን እኔ ትላንትናም ቀብቻለሁ ዛሬም ቅድም ቀብቻለሁ አይጠግብም ወይኔ ቦስ። ከዛ እዚህ ጋር መሰንጠቅ ጀመረ። እሺ ይሆናል ይሄን ነገር ካላ መሰንጠቁ በፊት ይሄን ግንድላ እኛን ያሸከም ቆይ በኋላ አሳያችሁ። ጥሩ ትንሽ የሆነችውን ስራ ራሱ ይሰራል። አሁን ይሄ ከባድ ነው አይደለ ለራሱ ግን ማለት ነው ትንሹን ይሁን ቦስ። እኔ ደግሞ ስራ እድል ስለሰጠን ይማቻቦ አልኩት። እንዴ እንጀራ እንድንበላ ያረገን እኮ ቦሳችን ነው እውነት እንኳንም ኖራል። ይሄው እንደምታዩት ማለት ነው ግንድላችን ተሸክመን ወጣ ላጥ እያልን ግንድላችን ተሸክመን ወጣና ምን ብለኝ ጥሩ አንቺ ይሄን ግንባር
ጭራሽ ላይ ደግሞ ወርቆ በኋላ ሌላ እንትን ጣጣ አታምጭብኝ አስጠጊ ምናምን አለ። ኧረ እባክህ ቦስ እኔ ይሄ አይደለም መርፍ ራሱ ቢተኮስ እኔን አይመታኝም ምናምን አልኩት። እኔ ምን የዋዛ ሰው አይደለም በምላስ። ከዛ ይሄን ነገር እያወጣን ነበር። ከዛ ቦስ እየሮጠ መጥቶ ተሳስታችኋል ምናምን አላል። ኧረ እባክህ አለና ልክ ናችሁ ምናምን ብሎ ተመለሰ። እሺ ብለን እዚህ ጋር ገልብጠን ስናስቀምጥ እየጮህብን ነው። እውነቴን ምን መልሱ ገልብጥ። እሺ እኛ ታዛዥ ነን። ለምን የሆነ ወንበር ዛሬ ይሄ ወንበር ዛሬ አልቆ ስለሚስል ደሞዛችን ልጎመድ ማን ይሰማዋል? ማን ቦስን ይሰማል ሲጀመር። ከዛ እሺ ብለ ይሄ እንደምታዩት እኔ በእግሬ በእጄ ማወራለሁ እና ከዛ አሁን ወንበሩን ይማዛጋ ያረገን ግን ቦስ አልኩት። አሁን መጥያቄም ደግሞ ካላቆም ከስር ነጩ ግን ቦስ እንዶ ለሀበሻ መቀመጫ እንዶ ይሆናል። እናቴ እኮ ይሄ አሁን ይሄ ወንበር ቢሰራ እርግጠኛ ነኝ ቦስ እኮ ቀረጢት ነው የሚሰፋበት ምናምን አልኩት። እንዴ ሳቀ። የሁላችንም እናት እኮ እንደውም የኛ መዳበራም ቢሆን ታለብሰዋለች እንጂ የመቀመጫውንማ አታስነካ ምናምን አለኝ። አረ አንድ እናታችን እኮ አንድ ሆነች እኮ ቦስ ምናምን ስል ይጂ ከዚህ ምናምን ብሎ ሊያባረር ድንጋዩን ሲያነሳ እኔ እህታችሁ ደግሞ መለስ አልኩትና አሁን ወሬን ቀጠልኩት። ለምን ማውራት አለበት? ካላወራችሁ እንጀራችሁ ይቆማል። ስራ መስራት እንኳን ዛሬ ስራ ስለሌለ እኮ ነው እንደዚህ የምንበጣረቀው። ከዛ እንዴ ቦስ ደግሞ አሁን አባዛ ምናምን በጣም ተናደርኩት። እውነቴን ነው እንዴ ለምንድን ነው የሚተርበኝ እኔ ምናምን ያላለኝ ነገር የለም ግን ተሰምቶኝ ነው ተውሳኩት። እንደውም እውነት እንዴ ተደሰትኩት። ከዛ ቅድም ያያችሁትን ወንበር እንደዚህ አድርገን ጨረስን ማለት ነው። አያምርም? ዋው ትላላችሁ። ከዛ ይሄኛው ኖርማሊ እንደዚህ ነው። በጣም ነው የሚያምረው። አያችሁ? ኦ ማይ ጋድ እኔ ራሱ ተሰርቶ ካለቀ በኋላ ነው የመረቀምኩት ማለት ነው። እግዚአብሔር እንዴት ደስ እንዳለ አንዳንዴ ሰርታችሁ ስራችሁ ውጤቱ እንደዚህ ሲያምር እንዴት አባቱ እንደሚያምር እንዴት አባቱ ደስ እንደምላችሁ በጣም ነው ደስ አለኝ። እግዚአብሔር ምስክሬ ነው። አሁን ይሄኛው ደግሞ ቤት ውስጥ ቢገባ ደግሞ አስቡት። እውነቴን ነው የምላችሁ ከለሩ በጣም ነው የሚያምረው። ከዛ ከቤቱ ቀለም ጋር ደግሞ ፋፋሽ ነው በጣም አፖስቶን አላመንኩትም። እኔ እላውን እየተዟዟርኩት አንዴ ከጭንቅላቱ አንዴ ከቂጡ አንዴ ከጎኑ እያረኩት ምናምን ቀረስኩት ማለት። በነገራችን ማያሰራትም ከፈለጋችሁ ደውሉለት ለቦስ። ስልኩ ቁጥሩ እዚህ ስለ አስቀምጥላችኋለሁ። እግዚአብሔር ወንበር ይሰራል፣ ድምጽ የሌለ አልጋ ይሰራል፣ ቁም ሳጥን ይሰራል። ምን የማይሰራ ነገር የለም። በነገራችን እንጨት ብቻ ይሁን የእንጨት ስራ ብቻ ይሁን ምንም ነው የሚሰራ። ምንም ነው የሚሰራ። ከዛ እንደዚህ ሰራራን ካሜራ አነሳን ምናምን ቦስ አስፈራርቶኝ ነው በነገራችን ቀራሽ ምናምን ስራሽን አለኝ። እረህ ቦስ ሳትለኝ ራሱ ቀርጻለሁ እናት አንተ ስታገላምጠኝ የሆነ ነገር ቢፈጠር የወንበር ሰርቻለሁ ብዬ አስፈራራለሁ ምናምን አልኩትና እየተዟዟርኩት ከስሩም ከምንም ተገለባብጬ ከዛ እንደዚህ ቀረጽኩት። ወይኔ ስራችን እንዴት እንደሚያምር አያችሁ። ግን እግዚአብሔርን ወንድሜ ነው በነገራችን የሚቀርጸው ሰው ስራችን እንዴት አባቱ እንደሚያምር አስቡት። የሀብታም ውሎ ይሄን ይመስላል። በነገራችን በጣም ብዙ ስራ እንሰራለን። የተወሰነውን የዛሬ ውሎዬን ነው ሼር አራኳችሁ። በጣም በዚህ ስራ በጣም ደስተኛ ነኝ። በዚህ ላይ በጣም ደስ ብሎን እየሳቅን ቀለል አድርገን ነው የምንሰራ። ይሄን አይል የሚከብድ ነገር ሆኖ ሳይሆን ኖርማሊ በቃ ቀለል አድርገን ነው የምንሰራና ስራ አትናቁ ለማለት ፈልጌ ነው። እንደዚህ ፏፈሽ አድርገን ሰርተናል። እናመሰግናለን። ይሄ የሀብታም ውሎ ከተመቻችሁ ማለት ነው ላይክ አድርጉ። ካልተመቻችሁ ደግሞ ሰብስክራይብ አድርጉ። ከወደዳችሁ ደግሞ ለሌላ ሰው ሼር አድርጉ። ሌላ ጊዜም በደንብ ሰራላችኋለሁ ማለት ነው። ወዳችኋለሁ። የፈጠረን አምላክ ያስባል። ወይኔ እንደሱ አይደለም ይቅርታ። ሰው ያስባል፣ የፈጠረን አምላክ ደግሞ ይፈጽማል። ስለዚህ ሁሌ የምትፈልጉትን እግዚአብሔርን ጠይቁ። የሚያሳካልን እግዚአብሔር ነው። ምን ፈልጎ ቦታም ለመድረስ የማያስፈልገንን ብዙ ነገር መስራት። እኔ አሁን ለምሳሌ ህልሜ እንደዚህ አይነት ነገር መስራት ሳይሆን ወደፊት በሚዲያ ትልቅ ተጽዕኖ መፍጠር ነበር የሚፈልገው። ግን እሱ ማለት በአንድ እዛ ጋር ደርሳለሁ ማለት ሳይሆን ሌላ ነገርም እየሰራሁት ጎን ለጎን